ሰላም የጂኦስፓሻል ቲዩብ ቤተሰቦች እንደምን አላችሁ? ይህ ሁለተኛ ቻናል ላይ ጂኦስፓሻል ላይቭ የሚል አካውንት ነው። በዚህ አካውንት የተለያዩ የጂአይኤስ እና ሪሞት ሴንሲንግ እንዲሁም የዲጂታል ዴታ ኮሌክሽን ስራዎችን በአማርኛ የማቀርብ ይሆናል። ለዚህ ቻናል አዲስ የምትሆኑ እንዲሁም የጂኦስፓሻል ቲዩብ ቤተሰቦች የኛውን ቻናል ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ዛሬ የምናየው በተከታታይ የኮቦ ቱልቦክስ ለዲጂታል ዴታ ኮሌክሽን ወይም በወረቀት ከሚሰበስብ መጠይቅ ይልቅ በሰርቨር ላይ ተጭኖ የተለያዩ መጠይቆችን በማዘጋጀት ለጥናትና ምርምር ተመራማሪዎች፣ ለተማሪዎች፣ ለድርጅቶች እንዴት መጠይቆችን ዲዛይን አድርገን በአጭሩ መጠቀም እንችላለን የሚለውን የምናይ ይሆናል። የዛሬው ቱቶሪያል የማሳያችሁ ኮቦ ቱልቦክስ አካውንት እንዴት ክሬት እናደርጋለን ከሚለው እንጀምራለን። ይህን የዩቲዩብ ቻናል ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። እንጀምር። በመጀመሪያ ደረጃ ኮቦ ቱልቦክስ አካውንት ክሬት ለማድረግ ማንኛውም የኢንተርኔት ብራውዘር እና የኢንተርኔት ኮኔክሽን ያስፈልጋል። ስለዚህ ማንኛውንም ዌብ ብራውዘር በመክፈት ኮቦ ቱልቦክስ .org የሚል አድሬስ ይህን አድሬስ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዚህ አድሬስ በቀጥታ ብራውዘራችሁ ላይ በመክፈት ሪዳይሬክት ስታደርጉት ወደ ሜን ፔጁ ይወስዳችኋል። እዚህ ጋር እንደምታዩት ይሄ የኮቦ ቱልቦክስ ፔጅ ነው። በዚህ ፔጅ ላይ ስትመጡ አባውት አስ፣ ፊቸር፣ ሰርቪስ፣ ፕራይሲንግ፣ ብሎግ እና ሄልፕ የሚሉ አይኮኖች አሉ። አባውት አስን ክሊክ ስታደርጉ ስለ ኮቦ ቱልቦክስ አጠቃላይ ኦቨርቪው ይሰጣችኋል። ፊቸር ላይ ስትሄዱ ደግሞ ኮቦ ቱልቦክስ ያለው ፊቸር ምን ይመስላል፣ ኳሊቲ ዴታ ኮሌክሽን ፎር ቻሌንጂንግ ሴቲንግስ የሚለውን አንዳንድ መረጃዎችን እዚህ ውስጥ በመግባት ማንበብ ትችላላችሁ። ስለዚህ የዛሬው ቱቶሪያል ዋና ዓላማ እንዴት ኮቦ ቱልቦክስ ላይ አካውንት መክፈት ይቻላል የሚል ነው። እዚህ ላይ ሳይን አፕ የሚል አለ። ይህን ክሊክ ስታደርጉት በቀጥታ ሁለት ግሩፖች ወይም ሁለት ቡድኖች አሉ። ይህ ኮቦ ቱልቦክስ አንደኛው ግሎባል ኮቦ ቱልቦክስ ሰርቨር የሚባል አለ። ይሄ በዓለም አቀፍ ደረጃ ተቀባይነት ያለው የመረጃ ሰርቨር ወይም የመረጃ መጫኛ ሰርቨር አለ። ሁለተኛው ደግሞ የዩሮፒያን ዩኒየን ኮቦ ቱልቦክስ ሰርቨር የሚል ነው። መሰረቱን አየርላንድ ያደረገ የሂውማኒቴሪያን ኦርጋናይዜሽኖች በብዛት የሚጠቀሙበት በተለይ የአውሮፓ ሀገሮች የሚጠቀሙበት ሰርቨር ነው። እኔ ፐርሰናሊ ሪከመንድ የማደርጋችሁ ግሎባል ኮቦ ቱልቦክስ ሰርቨር የሚለውን ነው። በነፃ እስከ 5000 ሰብሚሽን በወር በዚህ ሰርቨር ላይ አፕሎድ ማድረግ ትችላላችሁ። የሳይዙን በተመለከተ ደግሞ እስከ 1 ጂቢ ስፔስ ይሰጣችኋል። ስለዚህ አካውንቱን ክሬት ለማድረግ እዚህ ጋር ሳይን ኢን የሚለውን ክሬት ታደርጋላችሁ። ከአሁን በፊት አካውንት ያላችሁ ሳይን ኢን ታደርጋላችሁ። ነገር ግን አዲስ አካውንት ክሬት ለማድረግ ደግሞ ክሬት አካውንት የሚለውን ይህን ክሊክ በማድረግ ወደሚቀጥለው ፔጅ ይወስዳችኋል ማለት ነው። ስለዚህ ይህን ክሊክ ታደርጉና ቀጣዩን ፎርም መሙላት ግድ ይላችኋል ማለት ነው። ስለዚህ እዚህ ጋር እንደምታዩት በመጀመሪያ ደረጃ እዚህ ጋር ኮቦ ቱልቦክስ ግሎባል ሰርቨር ምንድነው የሚለው እዚህ ጋር እንደምታዩት 5000 ሰብሚሽን ፐር መንዝ ይፈቅዳል። 5000 መጠይቆችን በወር ውስጥ ወደዚህ ሰርቨር አፕሎድ ማድረግ ወይም መጫን ትችላላችሁ። ስቶሬጅን በተመለከተ ደግሞ 1 ጂቢ ፋይልን ሰፖርት ማድረግ የሚችል ትልቅ አቅም ያለው ቱልቦክስ ነው ማለት ነው። ስለዚህ በመጀመሪያ ደረጃ ሙሉ ስማችሁን ትጽፋላችሁ። ፎር ኢንስታንስ ስማችሁን ትጽፋላችሁ። ዩዘር ኔም ደግሞ የፈለጋችሁትን ዩዘር ኔም መስጠት ትችላላችሁ። ነገር ግን ዩዘር ኔሙ በስሞል ሌተር መጻፍ አለበት። ካፒታል ሌተር ከሆነ አይቀበላችሁም። ለምሳሌ የኔን ዩዘር ኔም GIS 2017 አልኩት። ኢሜይላችሁን ግዴታ ይፈልጋል። ስለዚህ ኢሜይል አድሬሳችሁን ትሰጣላችሁ። ያላችሁበትን ሀገር ትሰጣላችሁ። በእኛ ኮንቴክስት ኢትዮጵያ የሚለውን እንመርጥለታለን። ሴክተር ወይም የምትሰሩበትን ሴክተር ወይም ኢንትረስትድ የሆናችሁበትን ሴክተር መምረጥ አለባችሁ። እዚህ ጋር ብዙ አማራጮች አሉ።
ፐብሊክ አድሚኒስትሬሽን፣ አርት፣ ኤጁኬሽን ሰርቪስ፣ ፋይናንሽል ኤንድ ኢንሹራንስ የሚሉ ብዙ አማራጮች አሉ። ከእናንተ ጋር የሚሄደውን መምረጥ ትችላላችሁ። ወይም ደግሞ እዚህ ውስጥ ሊስቱ ላይ ከሌለ አዘር የሚለውን መምረጥ ትችላላችሁ። ኦርጋናይዜሽናል ታይፕ የሚለውን ነን ፕሮፊት ኦርጋናይዜሽን፣ ገቨርንመንት ኢንስቲትዩሽን፣ ኤጁኬሽናል ኦርጋናይዜሽን የሚሉ አሉ። እነዚህን ሰሌክት ካደረጋችሁ የኢንስቲትዩሽናችሁን ወይም የምትሰሩበት መስሪያ ቤት ዌብ አድሬስ ይጠይቃችኋል ማለት ነው። ኦርጋናይዜሽን ዌብሳይት ከሌላችሁ ደግሞ በቀጥታ አይ አም ኖት አሶሺየትድ ዊዝ አን ኦርጋናይዜሽን የሚለውን ክሊክ ስታደርጉት ያን አማራጭ ያጠፋላችኋል። ነገር ግን እዚህ ጋር ተርም ኦፍ አግሪመንት እና ፖሊሲ ወይም ፕራይቬሲ ፖሊሲዎችን ቼክ ማድረግ ወይም መስማማት ያስፈልገናል። ከዛ በተጨማሪ እዚህ ጋር ፓስወርድ መስጠት አለባችሁ። የራሳችሁን ፓስወርድ መስጠት አለባችሁ። ካራክተር እና ስፔሊንግ ቁጥሮችን ስትጠቀሙ ስትሮንግ ይሆናል ማለት ነው። እዚህ ጋር ከላይ የሰጣችሁትን ፓስወርድ መድገም አለባችሁ፣ ተመሳሳይ መሆን አለበት። ከዛ ይሄ ከጨረሳችሁ በኋላ ክሬት አካውንት ትላላችሁ ማለት ነው። እዚህ ጋር እንደምታዩት ምንድነው ቅድም እንደነገርኳችሁ ስሞል ሌተር መሆን አለበት። እኔ ግን ካፒታል ነው ያደረኩት። ስለዚህ GIS 2017 አንደርስኮር 2017 አድርገው አሁን ስሞል ስለሚሆን በቀጥታ ይቀበለኛል ማለት ነው። እዚህ ጋር ፓስወርዱን እጽፋለሁ ማለት ነው። ይህን ካደረኩ በኋላ ክሬት አካውንት እለዋለሁ። ክሬት አካውንት ስለው በቀጥታ ኮንፊርሜሽን ሊንክ ወደ ኢሜይሌ ወይም ወደ አስገባችሁበት ኢሜይል ይልክላችኋል። ስለዚህ ኢሜይሉ የእናንተ መሆኑን ለማረጋገጥ እና ኮቦ ቱልቦክስ የሚባለውን የመረጃ መሰብሰቢያ ወይም ፎርም ዴቨሎፕ የምናደርግበት ቱል ቦክስን ለመጠቀም በቀጥታ ወደ ኢሜይል አድሬሳችን እንገባለን። ስለዚህ አንድ ፔጅ ወይም አንድ ታብን ከፍተና እዚህ ጋር የጂሜል አካውንታችሁንን ቼክ እናደርጋለን ማለት ነው። እዚህ ጋር እንደምታዩት ኮቦ ቱልቦክስ አክቲቬሽን ኮድ ልኮልኛል። ስለዚህ ይህን ክሊክ አድርግና ይሄ የመጀመሪያውን ሊንክ ክሊክ አድርገው ኮንፊርም ያደርግልኛል ማለት ነው። እዚህ ጋር እንደምታዩት ኮንፊርሜሽን ኢሜል አድሬስ ይልና ፕሊዝ ኮንፊርም at this email is an email address for user GIS 2017 የሚለውን ሰጠኝ። ስለዚህ ኮንፊርም አድርግልኝ ወይ ማረጋግጥልኝ እለዋለሁ። በቀጥታ ዩዘር ኔሙን እና ፓስወርዱን በቀጥታ ያመጣልኛል። ስለዚህ እዚህ ጋር ምን አድርጋለሁ ሎጊን እለዋለሁ ማለት ነው። እዚህ ጋር ይህን ሎጊን ብዬ እገባለሁ ማለት ነው። እንደምታዩት የኮቦ ቱልቦክስ አካውንት ክሬት አድርጌያለሁኝ። ይህን ክሬት ካደረኩ በኋላ እንደምታዩት ኮቦ ቱልቦክስ ኢንተርፌሱ ይህን ይመስላል። የተወሰነ ስለ ኢንተርፌሱ ለመናገር ያክል እዚች ጋር ያለችው ፕሮጀክት ነች። ፕሮጀክት ማለት ኮቦ ቱልቦክስ ላይ ማንኛውም መጠይቅ ዴቨሎፕ ስናደርግ የፕሮጀክት ስማችንን ወይም ርዕስ የምንሰጥበት ነው። ስለዚህ እችን ክሊክ አድርገን ኒው ስንል አዲስ ፕሮጀክት ስም እንሰጣለን። የፕሮጀክት ስሙ እዚህ ጋር ይኖራል፣ ስታተስ ይኖረዋል፣ ኦነርሺፕ የማን ነው፣ ሞዲፋይ ስታደርጉት መቼ ሞዲፋይ ተደረገ፣ መቼ ዲፕሎይ ተደረገ። ዲፕሎይ ማለት መጠይቁን ዲዛይን ካደረጋችሁ በኋላ መጠይቁ በደንብ ከተብላላ ወይም ለመረጃ ሰብሳቢዎቹ መረጃን ለመሰብሰብ ብቁ በሆነበት ጊዜ ሰርቨር ላይ ስንጭር ዲፕሎይ ያደረግን እንላለን ማለት ነው። እዚህ ጋር እንደምታዩት ዲፕሎይ ማለት አሁን የነገርኋችሁ ነው። ድራፍት ማለት ደግሞ ረቂቅ የሆነ የመረጃ መሰብሰቢያ ቅጾችን የምናስቀምጥበት ነው። አርካይቭ ያው እንደምታውቁት ቤተ መዘክር ወይም መረጃዎችን አርካይቭ አድርገን የምናስቀምጥበት ነው። እዚህ ላይ ስንመጣ ደግሞ ላይብራሪ የሚል አለ። ለምሳሌ ብዙ ጊዜ መጠይቆችን ስናዘጋጅ ቤዚክ የሆኑ ኢንፎርሜሽኖችን እንጽፋለን። ፎር ኢንስታንስ የዳራዊ መረጃ የምንልበት ስም፣ ጾታ፣ እድሜ፣ የትምህርት ደረጃ፣ የጋብቻ ሁኔታ የሚሉት እነዚህ ቤዚክ ዴታዎች ናቸው። እነዚህም ቤዚክ ዴታዎች አሁንም አንድ ጊዜ ከጻፍን በኋላ ለሌላ መጠይቅ እንጠቀምባቸው ስለምንችል ላይብረሪ ላይ ካስቀመጥናቸው በኋላ ሌላ መጠይቅ ስንሰራ እነዛን መጻፍ አይጠበቅብንም። ላይብረሪ ላይ ካስቀመጥነው
እንደገና እንጠራና እነሱ ሞዲፋይ ማድረግ እንችላለን ማለት ነው። እዚህ ጋር ስትመጡ ሄልፕ ሴንተር አለው። ሄልፕ ሴንተር ላይ ስትመጡ ኮቦ ቱልቦክስ ላይ ማንኛውም አይነት ጥያቄ ሲኖራችሁ ጥያቄዎችን ኮሚኒቲው ወይም ሄልፕ ሴንተር ላይ ገብታችሁ የምትፈልጉትን ጥያቄ ብትጠይቁ ታገኛላችሁ። ሌላኛው ይሄ ኮቦ ቱልቦክስ ፍሪ ነው ወይም በነፃ አገልግሎት ላይ የሚሰጥ ሰርቨር ቤዝድ የሆነ የመረጃ መሰብሰቢያ እና መረጃን አናላይዝ የምናደርግበት ቴክኒክ ስለሆነ ይሄ ኮሚኒቲ ሰርቪስ ላይ ወይም ኮሚኒቲ ፎረም ላይ ብትገቡ በጣም በብዙ ሺዎች የሚቆጠሩ የኮቦ ቱልቦክስ ዩዘሮች ወይም ተጠቃሚዎች አሉ። ጥያቄዎችን መጠየቅ፣ ሀሳብን በመለዋወጥ የሚያገለግል ነው። ሌላኛው ኮቦ ቱልቦክስ አካዳሚ ማለት ራሳችንን በማስመዝገብ እዚህ የቱልቦክስ አካዳሚው ትምህርት ይሰጣል። ስለዚህ የተወሰኑት በክፍያ የተወሰነው ደግሞ በነፃ የሚሰጡ ትምህርቶች አሉ። ዛሬ በመግባት ሄልፕ ሴንተር መጠቀም እና ጥያቄዎቻችንን ምላሽ ማግኘት እንችላለን ማለት ነው። ሌላኛው እዚህ ጋር የማሳያችሁ ነገር እዚች ጋር ጂ የምትለውን ክሊክ ስታደርጉ የላንጉጅ ሴቲንግ አለው። ላንጉጅ ሴቲንግ ማለት ለምሳሌ በአማርኛ ይሄን እንዲቀይርልን ኢንተርፌሱን ከፈለጋችሁ እዚህ ጋር ላንጉጅ የሚለውን ክሊክ ታደርጉና እዚህ ጋር አማርኛ የተለያዩ የቋንቋ ምርጫዎች አሉ። የምትፈልጉትን ካሉት አማራጮች መካከል የምትፈልጉትን ቋንቋ መምረጥ ትችላላችሁ ማለት ነው። ስለዚህ ላንጉጅ ይሄ ነው። ሌላኛው አካውንት ሴቲንግ የሚለው ላይ ስትመጡ የዚህ አካውንት ሴቲንግ የአካውንቱ ባለቤት አለ። የአካውንቱ ባለቤት ያለበት ሀገር እዚህ ጋር ለምሳሌ አዲስ አበባ የሚለውን ጨምር ይሄንን ኤዲት ማድረግ ይችላሉ። ባዮ ስለኔ ወይም አካውንቱን ክሬት ስላደረገው ሰው ባዮግራፊ እዚህ ጋር መጻፍ ትችላላችሁ። የሶሻል ሚዲያ አካውንታችሁን ሊንኩን እዚህ ጋር ማስቀመጥ ትችላላችሁ። ዋንስ ይሄን ካደረጋችሁ በኋላ ይሄን ሴቭ ቼንጅ በማለት ማስቀመጥ ይቻላል። ሌላኛው እዚህ ጋር ፕሮፋይል አለ። ፕሮፋይል ይሄ የፐርሰናል ፕሮፋይል ነው። ሴኩሪቲን በተመለከተ ደግሞ ኢሜይላችን አለ፣ ኤፒአይ ኪ አለ። እነዚህን ነገሮች አፕግሬድ ማድረግ ወይም መቀያየርም ትችላላችሁ። ሌላኛው ዩዜጅ ላይ በተመለከተ እዚህ ጋር ስትመጡ ቅድም እንደነገርኳችሁ ኮቦ ቱልቦክስ 1 ጂቢ ስቶሬጅ አለው። በወር ውስጥ ደግሞ ወደ 5000 የሚደርስ ሰብሚሽን ወይም ኮስችነሮችን ወደ ሰርቨሩ ማስገባት ትችላላችሁ ማለት ነው። ከዛ በተጨማሪ ከዚህ በላይ መጠቀም ከፈለጋችሁ ደግሞ በግዥ ፕሪሚየም ፓኬጅ አለው ማለት ነው። ይሄ እንደነገርኳችሁ ሰብሚሽኑ 5000 ነው። ስቶሬጁ 1 ጂቢ ነው። ፕሮፌሽናል ዩዝ ከሆነ ደግሞ ከዚህ በላይ መጠቀም ስትፈልጉ 159 ዩኤስዲ ወይም የአሜሪካ ዶላር በመክፈል በወር ወደ 25000 ሰብሚሽን በወር ውስጥ ወደ 25000 የሚደርሱ መጠይቆችን ማስገባት ትችላላችሁ። አንሊሚትድ ፋይል ስቶሬጅ አለው። ከዛ በተጨማሪ ደግሞ አንሊሚትድ ዴታ ኮሌክተርስ በጋራ ወይም ቁጥራቸው ያልተወሰኑ የመረጃ ሰብሳቢዎችን አክሰስ እንዲያደርጉ ማድረግ ትችላላችሁ ማለት ነው። ይሄ እንግዲህ አጠቃላይ የኮቦ ቱልቦክስ ኢንተርፌስ ነው። በሚቀጥለው ደግሞ እንዴት ፕሮጀክት ክሬት ይደረጋል የሚለውን የማሳያችሁ ይሆናል። በዚህ ዙሪያ ጥያቄ አስተያየት ካላችሁ ታደርሱኝ ትችላላችሁ። የዩቲዩብ ቻናሉን ሰብስክራይብ በማድረግ እንድንወዳጅ ደግሜ ጠይቃችኋለሁ። መልካም ጊዜ